በጣም ውብና ታዋቂ የተፈጥሮ መዳረሻ ነው። ፏፏቴው በጣም የሚያስፈራ የሚያስደነግጥ ነው ጋይስ። እንደተመለከቱ አቤት ጫካ፣ አቤት ጫካ። ዋትስ ጉድ ሰላም የዩቲዩብ ቤተሰቦቼ እንደምናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም እንደምትወዱት እርግጠኛ ነኝ። ብዙዎቻችን አሜሪካ ስናስብ ፎቋን፣ መንገዷን፣ ሌላ ነገር ነው የምናስበው። የአሜሪካን ተፈጥሮ ምን እንደሚመስል አብረን እናያለን። ወደ ቪዲዮ። Okay, let's go. Mille fois que j'ai compté mes doigts. Hey. Où t'es, papa, où t'es? Où t'es, papa, où t'es? ይህ የምታዩት ፏፏቴ ስኖ ኮላሚን የተባለ ፏፏቴ እንዴት አባቱ እንደሚያምር። ስኖ ኮላሚን ፏፏቴ በአሜሪካ ዋሽንግተን ግዛት ውስጥ ከሲያትል በምስራቅ ወደ 30 ኪሎ ሜትር ርቀት ላይ የሚገኝ በጣም ውብና ታዋቂ የተፈጥሮ መዳረሻ ነው። ፏፏቴውም ከ260 ጫማ ወይም 82 ሜትር ከፍታ ይወርዳል። ይህም ከናይጋሪያ ፏፏቴ እንኳን ከፍ እንዲል ያደርገዋል። ከፏፏቴው የሚነሳ ጭጋግና የውሃ ጮክታ ለጎብኚዎች የሚያስደነግጥ ልማድ ይፈጥራል። በዙሪያው ያለው አረንጓዴ ተፈጥሯዊ እጽዋትና የሚያምር መሬት ለፎቶግራፍና ለመዝናኛ ተመጣጣኝ ያደርገዋል። ስኖ ኮላሚን ፏፏቴ ለአካባቢው የነበሩ የስኖ ኮላሚን ጎሳ ህዝብ መንፈሳዊ ክብር ያለው ቦታ ሲሆን ዛሬም በአመት ከሚሊዮኖች የሚቆጠሩ ጎብኚዎች የሚጎበኙ ታዋቂ መዳረሻ ነው። Tick 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 notification heartbeat. I've been living for a screen that never sleeps. Scrolling dreams like a slot machine. Candy color memes, dopamine. Everybody shining on a tiny stage. Perfect smiles in a perfect cage. But you sent a real smile through the crowd. No. ዋው! ምናልባት እንግዲህ ይሄ በእኛ ሀገር ባህር ዳር ጭስ አባይ የሚባለውን አይነት ፏፏቴ ይመስላል። ከዛ ይልቅ ግን ይሄ ልዩነቱ ምንድነው? በጣም የሚያስፈራ ነው። በጣም ያስፈራል። እንደምታዩት በጣም የሚያምር ፏፏቴ ነው። እንግዲህ አሁን ክረምት ስለሆነ መሰለኝ መውረድ የማይቻለው። አሁን እንደምታዩት ደግሞ ጫካ አለ። እንግዲህ ወደ ጫካው ደግሞ እንወረድና ምን እንደሚመስል ደግሞ ጋይስ አብረን እናያለን። አብረን ወደ ጫካው እንሄዳለን። እንደምታዩት እንግዲህ አሪፍ ላንድስኬፕ ነው። እንደምትወዱት አልጠራጠርም። ወደ ቦታው ጋይስ። Okay, let's go. አቤት ጫካ፣ አቤት ጫካ፣ ቤት አቤት እንዴት አባቱ ነው የሚያምረው። እኔ ግን ጋይስ ይሄን ጫካ ሳይምትዝ እንደሚለኝ ታውቃላችሁ? አፖካሊፕቶ የሚለው ፊልም ታስታውሱታላችሁ? በቃ እሱ ነው ትዝ የሚለኝ። አቤት 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 አቤት። እንደው ዝም ብዬ እስኪ 1 3 4 ስሊ ለምን አልቀኝለትም ለዚህ ጫካ። እንግዲህ ሙድ እንዳትይዙብኝ። ጫካ ሆይ የህይወት ዜማ በአረንጓዴ ቀለም የተሸፈንክ ነፋስ ነፍስ ቅጠል ሲዘፍን ልቤን በደስታ ትሞላለህ። ጋይስ እንግዲህ እንደምትመለከቱት አሁን ያለነው ከፏፏቴው ጀርባ የሚገኝ ሆቴል ወይም ሎጅ ነው፣ ማረፊያ ነው። ብዙ ሰዎች መጥተው መኪናቸውን አቁመው ሲያኑበት የሚገኙበት ቦታ ጋይስ። ይሄንን ደግሞ እንዴት አባቱ እንደሚያምር አቤት መኪና። እንግዲህ እንደምታዩት በቂ የሆነ የመኪና ማቆሚያ ያለ፣ እዚህ ስትመጡ አትቸገሩም። ውስጥ ደግሞ ገብቼ ያለውን ነገር እንዳልገጸላችሁ በአጋጣሚ ሆኖ በጣም ብዙ ሰው ስላለ ቤተሰብ ውስጥ መግባት አልቻልኩም። እንግዲህ እስካሁን የነበረን ቆይታ እንደወደዳችሁት አልጠራጠርም። እንግዲህ እዚህ ሲያትል አካባቢ ያላችሁ ሰዎች፣ ያላያችሁ ሰዎች መታችሁ እዩት። እንግዲህ ጋይስ በጣም አሪፍ ጊዜ፣ ደስ የሚል መንፈስ የሚያድስ ጊዜ ነው ያሳለፍኩት። እንደወደዳችሁት አልጠራጠርም። እንግዲህ አዲስ ጀማሪ ዩቲዩብ ነኝ እንደነገርኳችሁ። አበረታቱን፣ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይመች